ሲያስታምሙ የነበሩ እንደዚህ አይነት ሰዎች ናቸው መምከር። እኔ እነሱ ቢመክሯቸው ዴዚ እናትሽን አጥፍተሻል ቢሉ ትክክላቸው ይቆጧት። እናቷን ትናቀ እያልኳቸው አይደል። እኔ ማን ነኝ? ምንድነኝ? እኔ ራሴን ሳላቅ ዴዚን መካሪ ሆነው ሶሻል ሚዲያ ላይ ቤተሰቦቻቸው አያፍሩ። አንቺ ለነገሩ ቤተሰቦችን በጊዜ ሸኝተሻል፣ የሚያሳቀቀሽ የለም። የባልሽን እናት ቤት አስቀምጠሽ አያቴ ቤት ናት፣ አያትሽ አይደለችም፣ የባልሽ እናት ናት። ከርከሮ ለምን ተዋሻለሽ? የባልሽን እናት ነው ቤት ያስቀመጥሽው። አያቴ ዳቦ መቁረሳት አያትሽ አይደለችም፣ አያትሽ አይደለችም። ቆንጣጭ ገላማጭ ስለሌለሽ ነው። ተናግረሻል እኮ። እኔ አሁን ቆይ አንዴ ላውራ። እኔ አሁን ማለት ነው ቢያንስ እንኳን አለኝ ቤተሰብ፣ እናት አለኝ፣ አባት አለኝ፣ እህት ወንድሞች አሉኝ። ወንድምሽን አይቻላቅ፣ እህትሽን አይቻላቅ፣ አባትሽን አይቻ። የት ነው አባትሽ ያሉትኝ? አሁን እኔ አባቴ አካል ጉዳተኛ ነው አልሽ። እግዚአብሔር ይመስገን አካል ጉዳተኛም ሆነ ተቆረጠ ተፈለጠ እግዚአብሔር በህይወት አስቀምጦልኛል። አለ ምኮራበት መካሻ አለኝ። ወይ ዘንድሮና አትንኪም ብዬሻለሁ። እኔ እንደ ሌሎቹ አይደለም። እንደፈለግሽ ጂጂን ስንት አመት ብሉ እንደፈለግሽ ስትናገሪያት እኔ እንደዛ አይደለም። እኮረኩምሻለሁ፣ እበሳሻለሁ። አናትሽ በአሽሙር ስሜን ጥሪ ከዚህ አንበሳ ሸርሙጣው። እኔ ቤታነኛውን የትኛውን ጡትና የትኛውን ቂጥ እያገላበጥኩ ድሮማ ባገላብጥ ዛሬ ማለቄን አትይ፣ ዛሬ እንዲ መክሳቴን አትይ። ድሮማ የሚያል ቂጥ ተሸክሜ ባገላብጠው ኖሮ ያንቺ ባል ራሱ ማለት ነው ብንን እያለ ጨገሩን እያራገበ ነበር የሚመጣው። ጨገሩን እያራገበ ነበር የሚመጣው። እንዴ አንቺ አይደለሽ እንዴ ለዳይቦ አንድ አንበሳ ሲሰጥሽ ያንን አብሲት የሚል በበረሮ የተወረረ በበረሮ ማሳ የተወረረ ዶሮ ሰርቼ እጠብቅሃለሁ ያልሽው አንቺ ነሽ እኮ። ክብር እኔ እኮ አይተሻል። ይቅርታ ተብዬ ነው። አይታችኋል ትናንትና። እንደውም እናንተ አታውሪ ኩርት በይበት በላይ በታች ስለጻፋችሁ እንጂ መቤቴ ልኩን ነበር እንትን ብለው ግን ላይክ ቀብረር ያየሽ ተመቶ ይቅርታ ነው የተባልኩት። አንቺስ ለአንበሳ ብለሽ ዶሮ ካልሰራው ይሄ ነው ሽርሙጥና ማለት። የትኛው ባሽ ተሸርሙጥና አይተሻል? ሸርሙጣ ናቸው ጊፍቲ። እስቲ እግዚአብሔርን እናቴ ትሙት ፍረድ ውስጥ ጋይስ። ደቂቃው አልቋል። 2 ደቂቃ ጨምሬያለሁ። የባከነው 2 ደቂቃ 5 ደቂቃ ነው የባከነው 2 ደቂቃ። ቆይ አንዴ ጋይስ የባከነው 2 ደቂቃ ምን አለች? እኔ እንደነሱ አይደለም ጊፍት በተሸርሙጭ እንደ ሸርሙጥሽ እንጂ ከዚህ በላይ ምን ታደርጊ? እግርሽን እየበረቀትሽ ከዚህ በላይ ምን ሽርሙጣ እና ዶሮ ልስራለ እኔ ለወንድ ልጅ በፈረሰኛውን በልጭ በፈረሰኛው ማጅራቱን ነው ምልለት። እንኳን አይደለም ዶሮ ሰርጪ ና ቤቴ ብላለለው። ማን አባቱ ምንድነው? ምን አባቱና ነው? አራጎራ ወረደን ወረ ማሳው ጭራሽ ብለሽ የባሳት ታምጣና ግራት ትልቀቃለ። ቆይ የባከነው ለሳቴ ልጨርስ። ቆይ ተረጋጉ። ዶሮ ከበኋላ ፎቶ አርጉትኝ። ዳይው የትኛውን ነው? እኔ ጊፍተር እኔ አሁን ኦልዌይስ ሰጠኛል። በጣም አከብረዋለሁ፣ በጣም ወደዋለሁ፣ በጣም አክባሪ ነኝ። ሰፖርት ስለሚያደርገኝ ግን ከኋላ አድርጌ ፎቶን እንኩ ኦልዌይስን ፎሎ አድርጉት ኦልዌይስ አልልም። ለሰጠኝ አመሰግናለሁ። እና ቤቴ ዶሮ ልጋብዝክ አልልም። ለምን ዶሮ ቤቱ ይብላ፣ ዶሮ ቤቱ ይብላ። ሲዝናና ደግሞ ሀብታም ነው ምናምን በቃ ይጫወታል። ጓደኛዬ ነው መጥቶ ይዝናናል። አዝኪኪኪኪኪ ያዝናናል፣ ኮረኩራለሁ። ተሰጥኦዬ ነው። አንዳንዱ የመፈንገር ተሰጥዋለሁ፣ አንዳንዱ የመብላት የመጠቅጠቅ ተሰጥዋለሁ፣ የማሳቅ ተሰጥዋለሁ። እኔም የኩርኩር ሀብታሞችን ኩርኩር እያረኩ ስቃለሁ። ከዛ በተረፈ ግን ና ዶሮ ቤቴ ብላ አልልም። አራት ማንኝ እኔ ለዛውም እኮ ዶሮ ብላ የምትይው ከበረሮ ጋር ማን ነው አንቺ ላይ ገበታ የሚቀርበው? ሰሃን ላይ በረሮ ይሄዳል፣ ዳቦች ላይ በረሮ ይሄዳል፣ ኬኳ በረሮ ትበላለች፣ እቱቱ ጥርሷ ላይ በረሮ ይሄዳል፣ ቡርቴ ላይ አናቷ ላይ በረሮ ይሄዳል። ምንጣፍ ውስጥ አይጠፋም በረሮ። እንዴት አባሽ ብዬ ነው አንቺ ቤት መጥቼ የምበላው? ሰው እንዴት ይበላል ለገበታ ራሱ እንዴ? የበረሮ አር መከራ። እንዳትነኪም ብዬሻለሁ። ጸጉሬ እስኪሻሽ ነው አንቺ የምቀጠቅጥሽ። እንዳትነኪም ብዬሻለሁ። እንዳትነኪም እንዴ 5 ቀን ዝም ብላት እናቴን ሳይ ጋይስ 5 ቀን እስቲ ግዛ ሐሙስ፣ አርብ፣ ቅዳሜ፣ እሑድ፣ ሰኞ ዝም ብላት ጭራሽ ባሽሙር ልትመጣ የዲቦራን ጊፍተር እንዴ ይሄው አሰማችኋለሁ። አሰሚን ካላችሁ እናቴን ሳይ ለዲቦራ ደውለሽ እኮ አንቺ ምቀኛ ሾተላይት። እኔ እኮ በሶስተኛ ስልክ እኮ እያዳመጥኩሽ ነበር። አንቺ እከካ እግዚአብሔር ምስክሬ ነው ጋይስ። ዲቦራ ክፈቹ ትበለኝ። ለክፉም ለደኩም ፈይጦ መድኃኒት ነው። ሰው ዛሬ እየዋሸ ነገ እየቃዠ ነው። ስለዛ ሪከርድ አረኳትኝ በሌላ ስልክ፣ በሶስተኛ ስልክ ሪከርድ 4 ስልክ አንድ ላይ መስመር ላይ ዘርግተን። ለምን ውሸታም ናት። ዛሬ ወጣ እንደምትላ ስለማቅ ነው። ምን አለች? ቤታት ጓደኛሽ አትሆን መጥፎ ናት ምናምን። ነይና ከኤልሻዳይ ጋር ተታረቁ። ባትታረቁ እንኳን ነይ በውስጥ ተስማሙት ያልሽ አንቺ ሾተላይት። አልተሳካልሽም። ለዛ ነው ጠምደሽ ያሻት ዲቦራል።
እኔ ግን ቁጭ ብዬ እኔ ቤት ታስማርቷ እንዴ አንዳንዴም እኮ ከክፉ ሰው ትማራላችሁ አንዳንዴም ከተንኮለኛ ሰው ትማራላችሁ ሳዳምጥ በሶስተኛ ስር በአራተኛ ስር በዚህኛው አዳምጣለሁ በዚህኛው ደግሞ ቀድዋትኝ ኦኬ ፊንገር ከምባል ኬኳ ብትሞት ይሻለኛል ያልሽ ሰው ነሽ እኮ አንቺ ከካም ውጦዝም ሳይኝኩ በልታ ይበቃታል ጋይስ የባከነ የለኝም ጋይስ በቃኝ የባከነ ደቂቃ የለኝም በቃኝ እኔ ህዝብ ልጅ ነኝ ጋይስ ይሄ ነው የህዝብ ልጅ ነኝ ህዝቤ ማህበረሰቤ ቤት ታየ ይበቃል ካለ በቃ እነሱ ላዝናና እንጂ የምመጣው እንዳንቺ አይነት ያነጠነጣ ቦምብጅ እንደነልቁርቲ እንደምናም ላዝናናሽ የምመጣ ይመስልሻል እንዴ ይሄ ማህበረሰብ የሚወደኝ የሚያጫውተኝ ሰፖርት የሚያደርገኝ ላዝናና እንጂ እንዳንቺ ያነጠነጣይ ትዳር የፈታኝ ሲንግልማ ምናምን ላዝናና የምመጣ ይመስልሻል ሁሉንም አይደለም ደግሞ ሲንግል ማሞች ነገ ደግሞ ባነር አሰርታችሁ ውጡ አሏችሁ እናንተን አላልኩ የሚያነጠነጡን ነው ምንም ችግር የለውም በሶስተኛው ቀን ጠጥቼ ነው ማሩኝ ይቅር በሉኝ ውሃ አይደለም አረቄ ነው ላችኋለሁ ምን አገባኝ ውሃ መስሏችሁ ነው አረቄ ጠጥቼ ነው ይቅርታ ሲንግል ማሞች ብዬ በሶስተኛው ቀን እመጣለሁ ሶሪ ወይ ቤታዬ ሶሪ አለችን በቃ ትላላችሁ አልፋል እንዴ ተለማምደናል እኮ ማሮች እዚህ ቲክቶክ ላይ እኔ እኮ አሁን ገባኝ አኗኗሩ ገብቶኛል ጋይስ እንዴት እንደሚከርገብ ሰው ሲጣላ ዝግት ቡዳ እንደበላው ጻል ሊሰጥ አሁን ገባኝ እኮ እንሄድበታለን ለዛሬ በቃል መዝገቡ ተዘግቷል እኔ ወዳችኋለሁ አከብራችኋለሁ እኔ የምትሰድቡኝንም ደስ ይለኛል እንድትረሱኝ አልፈልግም ቲክቶክ ላይ መረሳት የሌለባት ሰው ሲኖር ቤት ታይናል እንዳትረሱ እንቁርቲ ሂጅብኝ ብዬሻል ሂጂ ካልሄድሽ ግን ማለት ነው በቂጤ ጭንቅላትሽ ላይ ተቀምጬ በቁርቁም ሳደማሽ ያኔ ንቅጥት ያለሽ ዛሬ መተሻልሻትን ሰምቻለሁ ከጌሟ በኋላ ቤታና ዲቦራ ይጣላሉ አፈር ያጣላሽ ብጣላ ራሱ አልተጣላውም ብዬ ነው የምመጣው ለሌላ ጊዜሽ ግን ሰው ስታጣይ አይነገርም ባለፈው አንቺና ፊንገር 3 ቀን ፈጀባችሁ የሚከተላት ሰው ሮቦት ነው ለማለት 3 ቀን ፈጀባችሁ እግዚአብሔር ያሳያችሁ ጋይስ ለ3 ቀን ሰጥቼሽ ነበር አለቻት አያችሁ በውስጥ እንዴት ይውላችሁ ምን ያህል ጠላት እንደነበሩ ታውቃላችሁ አይደለ ቤታ ሊያት ገላታለች ብላ ተናግራት እንዳልሰደበቻት ዛሬ ለኔ ሲሆን ፍቅር ሆነው ተደዋውለው እስኪ አጣሪልኝ እስኪ ደንቆሮ ማህየም ሰውንሽ እኔማ እንቁርቲን ቦን እሸቀልብሽ ነበር ፊንገር አንቺ የሰው ሙድቀት ስለምትመኝ $500 ልቀቂ ብዬሽ $500 ብዬ ሮቦት ነው ልሽ ነበር እጫወትብሽ ነበር እቺን ቁራሪጥ እንዴት እንዳላሰበችው እሱን አላውቅም የከፋታቸው ጥግ ተደዋውለው ያው እኔ እግዚአብሔር ለሰው ተደዋውዬ ታየኝ ከሰው ጋር ሳወራ ለ10 ብትመጪ እቆጋሻለሁ ሲቀጥልም አላሳዘንኩሽም ዛሬ ቤት ታይጅብኝ ብላሻለች ሲሉሽ ምንድነው ቆይ ከላኩልልኝ ቆይ ልከውልኛል ድምጽሽን ቆይ ብዙም ላንቺ ቦታ አልሰጥሽም ግን ቆይ ይተላከብ ምንድነው ባለው ማረገው ማለት ነው እስቲ ንገሩኝ እኔ አሁን ኖ እኔ አልሰድባትም ቤታዬ አሳዝናኛለች አላሳዘንኩሽም ሰሚ ስላጣሽ 4 ነጥብ አላሳዘንኩሽም ምን እጅ አልተቆረጠ አልፈነገርኩኝ ሰው አልጣለኝ እግዚአብሔር አልጣለኝ ምን አባሽ ነው ማሳዝነው መጥቻ አለመንኩ አልተራብኩኝ ምን አባሽ አሳዝንሻል አላሳዘንኩሽም ተሳደብሽ ሚሰማሽ አጣሽ አለቀ 4 ነጥብ መጣል አልቻልሽም ስንቱን አሁን ያቺ ሳምሪን ጉርጓድ እንደከተቻ ሌሎቹን እኔን አትከችኝ እኔ አየሽ አይደል ቤቴ ድረስ መተሽ ላይቭ ላይ ድረስ መተሽ በጉቺ ይቅርታ ይጠየቅሽኝ ቤታኔ ነኝ ገባሽ እኔ ማለት ነው ቦድ ቅራሱ አፈር እንደ እባብ ልሽ ይነሳታለው እንጂ በእናንተ እንደማልገዛው ወቁ 4 ነጥብ በቃ እጣላጫውት